አንድ የመከላከያ ምንጭ ለጣቢያችን ሲናገሩ እያዘጋጁ ነው ተባለም። ብልጽግና በቤንሻንጉል ጉሙዝ ክልል እየከፈተው ያለ ነው የተባለለት ማሰልጠኛ ማዕከል ለወራት በሚስጥር ተይዞ እንደነበርም ተነግሯል። መንግስት 10 ሺህ የሚደርሱ ወታደራዊ ሰልጣኞች የሚገቡበትን መሰልጠኛ ገንብቶ በማጠናቀቅ ላይ ስለመሆኑ ነው የተገለጸው። የስልጠናውን በጀት የምትሸፍነው ደግሞ የተባበሩት አረብ ኤምሬቶች ስለመሆኗ ታውቋል። የአብይ አህመድ መንግስት በሀገር ውስጥናም በጎረቤት ሀገራት ለመውጋት የተዘጋጁ ታጣቂ ኃይሎችን በተለይም ምስራቅና በሰሜን ምስራቅ በኩል ሲያሰለጥን መቆየቱ የሚታወስ ነው። ሶማሊያ ድረስ በመዝለቅም የተለያዩ የጎበዝ አለቆችን እያሰለጠነ ያሰማራ እንደነበር በሀገሪቱ መንግስት በኩል ተገልጾ እንደነበር አይዘነጋም። አሁን የተሰማው ዜና ደግሞ በምዕራብ የኢትዮጵያ ክፍል ሱዳናዊ ታጣቂዎችን ለማሰልጠን ያለመ ካምፕ እየከፈተ ስለመሆኑ የሚገልጽ ነው። በቤንሻንጉል ጉሙዝ ክልል መንጌ ወረዳ ወደ ዳቦስ ወንዝ አቅራቢያ በሚገኝ ቦታ ላይ እየተከፈተ ያለው ይህ ወታደራዊ ማሰልጠኛ የሱዳን ፈጥኖ ደራሽ ኃይሎች አዛዥ ና የተባበሩት አረብ ኤምሬቶች ወኪል የሆነውን የጀነራል ሐሚቲ ታጣቂዎችን የሚያሰለጥን ነው ይላሉ አንድ የመከላከያ ምንጭ ለጣቢያችን ሲናገሩ። የመከላከያ የምህንድስና ዋና መምሪያ አንድ አመራር እንደሚሉት ከሆነም ይህንን ወታደራዊ ማሰልጠኛ ለመክፈት ስንታዘዝ ለምን ዓላማ እንደሆነ አናውቅም ነበርም። የመሰለ ለኢትዮጵያ የሚሆን ሌላ ወታደራዊ ማሰልጠኛ እየተከፈተ ነበር። ማሰልጠኛ ጣቢያውን ለመክፈት ጥርጊያና ምንጣሩ አካሄደን ለማከናወንም ወራትን ፈጅተን ነበርም። ይህ ጉዳይ ለውጭ ሀገር ማሰልጠኛ መሆኑን ያወቅነው ግን የተባበሩት አረብ ኤምሬቶች ተወካዮች ወደ አካባቢው አቅንተው የተሰራውን ሲጎበኙ ነው ይላሉ። ወታደራዊ ማሰልጠኛው 10 ሺህ የሚደርሱ ምልምሎችን ለማሰልጠን ተብሎ የታነጸ ነው የሚሉት ምንጮቹ እስካሁን ሰልጣኝ እንዳልገባበት ግን አብራርተዋል። የማሰልጠኛ መሳሪያዎችና ተሽከርካሪዎች ወደ ቦታው ደርሷል የሚሉ አንድ የመከላከያ የምህንድስና መምሪያ ባልደረባም የፓትሮል መኪኖችና ጦር መሳሪያ የገባው በበርበራ ወደብ በኩል ስለመሆኑም ያክላሉ። በመንጊ ወረዳ በዳቦስ ወንዝ አቅራቢያ የተከፈተው ይህ የማሰልጠኛ ቦታም ከ3 ወራት በኋላ ምልምሎችን እንደሚያስገባም አብራርቷል። ሰልጣኞቹ በሱዳን ፈጥኖ ደራሽ ኃይል አመራሮች የሚመለመሉም ሱዳናውያን ሲሆኑ በቅርቡ ይመጣሉ ተብሎ ይጠበቃል የሚሉት እነዚሁ የመከላከያ ምንጮች እኛ ከዚህ የምናገኘው ምን እንደሆነ አላወቅንም። የተባበሩት አረብ ኤምሬቶች ግን በጀቱን ሙሉ በሙሉ ሸፍናለች፣ የምናሰለጥነው ግን እኛ ነን ብለዋል። ይኸው ማሰልጠኛ ማዕከል ዋና ዓላማው በምስራቃዊ ሱዳን ጥቃት የሚሰነዝር የሱዳን ፈጥኖ ደራሽ ኃይልን ማሰማራት ነው የሚሉት ምንጩ በመተማ ከተማ በኩል አድርጎ ወደ ካርቱም አቅጣጫ ውጊያ መክፈት ነው ሲሉም ያብራራሉ። ይህ በጀነራል ጌታቸው ጉዲና የሚመራውና በሚስጥር ተይዞ የቆየው እቅድ ሙሉ በሙሉ ተጠናቆ ወታደር የሚቀበለው በሚቀጥሉት 3 ወራት ውስጥ እንደሆነ ነው የሚጠቅሱት። መጠናቀቅ የነበረበት ባሳለፍነው ክረምት መጨረሻ የህዳሴው ግድብ ሲመረቅ አካባቢ ነበር፣ ግን አልደረሰም በማለትም ያክላሉ። ይህ ማሰልጠኛ ማዕከል ህዳሴው ግድብ ቅርብ ርቀት ላይ የሚገኝ በመሆኑ አደገኛ እቅድ ነው የሚሉት ምንጩ ይህ ሁሉ የሚደረገው ግን ለኢትዮጵያ ጥቅም ሳይሆን ለኤምሬቶች ፍላጎት መሆኑ ደግሞ ይበልጥ የማያስደስት ጉዳይ ነው ሲሉም ያነሳሉ። ጀነራል ሐሚቲ ከዚህ በፊትም በቤንሻንጉል ጉሙዝ ክልል በኩል የጦር መሳሪያ እንዲደርሰው ተደርጎ እንደነበር የሚያስታውሱ ሌላ የደህንነት ጉዳዮች ምንጭ ደግሞም ያ የጦር መሳሪያም ከአቡዳቢ የመጣ እንደነበር ያስታውሳሉ። ከ2 ዓመታት በፊት የተባበሩት አረብ ኤምሬቶች ፕሬዚደንት መሐመድ ቢን ዛይድ ወደ ኢትዮጵያ በተጓዙ ወቅት የጀነራል ሐሚቲ ወንድም አዲስ አበባ ሄዶ ድጋፍ ይዞ እንደተመለሰና ጅቡቲ ላይ ስለ ሱዳን በመከረው መድረክ ላይም ይኸው የሐሚቲ ወንድም ጠቅላይ ሚኒስትር አብይ አህመድ በተጓዙበት አውሮፕላን ተጉዞ ስብሰባው ላይ መድረሱ መዘገቡ አይዘነጋም። ሐሚቲ በቅርቡ በሰጡት ማብራሪያ አብይ አህመድ ስለ ቀይ ባህር የሚያወሩት በሙሉ ልክ ነው፣ እንደግፋቸዋለን ማለታቸውም የሚታወቅ ነው።